ስሜ አለማየሁ ተክለስላሴ ይባላለሁ። የመጣሁት ካዘዞ ነው። ካዘዞ የወጣሁት በ17 ነው። በ17 ካዘዞ ወጥቼ ማዕረግ ገና ወታደር ነኝ። ከየትኛው ብሔር ነህ? በአባቴ ኦሮሞ ነኝ። እንትና ደብረ ባህር ዳር ነው ያለሁት። በእናቴ ደግሞ አማራ ነኝ። እና ከትምህርት ላይ ነው የመጣሁት። ድንገት 10ኛ ክፍል እየተማርኩ ያለው ነው ተነሱ ተብለን ወጥተን ያመጣው። መቼ ነው የተነሳው? አሁን 3ኛ አመት የገባ ነው። በዚህ ትግል ተገባ ማለት ነው። እንደመጣው ቀጥታ ሽራሮ ነበር የገባሁት። ሽራሮ 1 አመት ነው ቆይተናል። ከነሱ ጋር አንድ እዝና አንድ 33ኛ ነን። 33 ብርጌድ 1 ብርጌድ 2 ብርጌድ ሻለቃ 2 ነን። እና በ17 ካዘዞ ስንነሳ ወረሽን ጭነን የመጣ ነው። ቀጥታ እንደዚህ ወደ እንትና እንድናደርስ ነው የተላክ ነው። እዛ ደርሳችሁ ትመጣላችሁ ተብለን የተላክ ነው። ሌላ እንደዚህ ውጊያ ምናምን እና ረብሻ ምናምን እንዳለ አናውቅም። ማለት ውጊያ በጀመረ በሰሜን እዝ ላይ ተፈጸመ በ24 አካባቢ የተፈጸመ ጊዜ ነበረ። ወዲያው በሳምንት ምናምን ቀዝቅዟል በርዷልና ውጊያ የለም ነበር የተባለው። አሁን መንገድ ላይ ይፈጠራል የተባለው ነው የተፈጠረው ነገር። እኛ ከዛ የተሰጠን ነገር ሌላና ሰማይና ምድር ነው ማለት ነው። እዚህኛ ምንም ይፈጠራል ብለን አላሰብንም። ቀጥታ ለማድረስ ነው። ምንም ነገር ይፈጠራል ብለን ስላላሰብን ዝም ብለን እየሄድን የነበረውና ግን እዚህ ስንደርስ ያው የተፈጠረው ተፈጥሯል። እኛ መኪና ላይ ነበርን። ተተኮሰብን። ከየት እንደሚተኮስ ራሱ አናውቅም። እንደምንም ብለን ሰዎች ለማየትና ለሞክረን ነበር። እኛ በቃ ያው እንደ መጀመሪያ ነው የተነሱት ልዩ ኃይሎች ናቸው። እነሱ መስለውን ነበር። ስናይ ጠቅላላ ሲቪል ልብስና ሚኒሻ ምናምን በቃ እንደ ሚኒሻ ሆነው ነው የሚመጡት። ዙሪያውን የተከበብነው። ከዛ ሲቪል ልብስ መልበሳቸውን ስናቅ እኔ ቀጥታ ተመኪናት እንደተገለበጠ ወደ ጫካ ገባን። ወደ ጫካ ወደዚህ ቆርጠን መጣን። እነሱንም ወንዝ ላይ ያገኘናቸው ወደዚህ ከማነው ተባል ከተማ ወደ እንትና ሁመራ ነው የሚሄዱት እነሱ ልጆቹ። እና እንዴት ነው ወደዚህ የምታውቁት ሰው ካለ አስረክቡን ወሰዱን ብለናቸው ስንጠይቃቸው እሺ ነው ያሉን። እንግዲህ በፍራቻ ነው እውነት እንትን ብለው ነው እሺ ሲሉን እኛም ደስተኛ ሆነን ከነሱ ጋር አብረን መጣን ማለት ነው። አብረን መጣን። እዚህ ቤተክርስቲያን አካባቢ ስንደርስ የሆነ ቤተክርስቲያን እዛ ስንደርስ የሆኑ ሰዎች ይጠይቁን ለኛ እየተናገርን እያለን ከኋላችን ተኩስ ተከፈተብን። ከዛ ከፊታችን እኛን ሲጠይቁን የነበሩት ወደፊት ሲሸሹ እኛም እነሱ ተከትለን ወደፊታችን ሄድን ማለት ነው። ከዛ ቤተክርስቲያን ዘላለን እጅ ሰተን እዛ እኛ በሚሊሾች ተማርከን እጅ ሰተናል ማለት ነው። መቼ ነው የተማረክ? ተሳሳ 19 2013 አዎ በመንግስት የተገለጸ ያለው በቃ ሰላም እንደሆነ ነው የምናውቀው። ሰላም ነውና ምንም እንደሌለ ነው። መንገድ ላይ ተኩስ ምናምን ይከፈታል ወይም ውጊያ ትገባላችሁ ምድር ላይ ምን እንዳለ አናውቅም። ሁሉም ሰላም ወርዷል። ያው ወንጀለኛ ቢኖርም እሱ አይታወቅም። ሽፍታ ምናምን ሊኖር ይችላል እንጂ ከዛ ውጭ ብዙ የሚፈጠር ነገር የለም ነበር። እኛም ትግራይ ክልል ከሽሬ ወደዛ ስለምናቅ በቃ ያው ነው የሚመስልን። ትግራይ ክልል አሁን ሽራሮ ላይ የምናቃቸው ህዝቦች ሁሉ እንታወቃለን። እኛን 1 አመት 2 አመት ምናምን ተቀምጨባቸዋለሁ እዛ ራሱ። ያን ስለምናቅ እኛ ምንም ይፈጠራል ብለን ያሰብነው ነገር የለም። በቃ የተላክኑን ሬሽን አድርሰን ወደ ሰፈራችን እንደምንመለስ ነው። እነሱ አሁን ሽሬን ያገኘዋቸው ነው። ከነሱ ጋር ያለኝ ሽሬ ነበሩ። እኔ አዘዞ ነበር። ካዘዞ በ17 ነው የወጣሁት ማለት ነው። እና መተን እዛ ስንደርስ ስናይ እኛ ለኛ ራሱ ግራን የገባን ቀጥታ እንደምንሻ ነገር ናቸው። በቃ እነኛ አስተኩሱብና የልዩ አይደለም መሳሪያ ጥለን መሄድ አለብን ብለን እኔ ያስኩት መሳሪያ ጣልኩ። ወደ ጫካ ገባው። እዛው መኪና እንደተገለበጠ ማለት ነው። አንተም በሸራሮ ገስት መጣ። ሸራሮ ድሮና አሁን ያያህት ምን ተገነዘብክ? እዛ ህዝቡ እንደ ከዛሳይኔ በጣም ነው ያዘንኩት። አሁን ሽራሮ ያለ ህዝብ እዛ አሁን ራሱ ያለ እኛ ወደዛ እየወሰድናቸው ነው ማለት ነው። እኛ ጋር ያሉት አብዛኞቹ አሁን በቃ እዛ የነገ እስከሚበርድልን ሁሉ ነገር እስከሚረጋጋ እዛ ነው በቃ ህዝብ የለም ምናምን እያሉ ሽራሮ ላይ አሁን አብዛኛው ጊዜ ሴቶች ምናምንና ወጣቶች አሉ። ግን ማን ወሰዱን እያሉ ስለምን እንወስዳቸዋለን እኛ ወደዛ ማለት ነው። አሁን አዘዞ ወደ አዘዞና ባህር ዳርም አሉ አዘዞም አሉ። እዛ ነው ያሉት አሁን አብዛኛው ሰው። ከዛ ምንወስዳቸው ወሰዱን ይላሉ። እኛ ዝበራ መሞታችን ነው ምናምን ይሉና እንወስዳቸዋለን ማለት ነው። ግን ከዛ ምንም የጎዳ ሰው የለም። እንወስዳለን እዛ እናስቀምጣለን። ግን ውጊያ ምናምን እንዳበቃ ሰላም እንደወረደ ነው ብሎ የሚነገረን። በሚዲያም ስንከታተል ያው እንዳያችሁ እናንተ እንደሰማችሁ እንደዛ ነው። ግን ትናንትና ግን ስናይ ከትናንትናው ጋርና በሚዲያ የሚቀርበውን ስናይ ሰማይና ምድር ነው። ውሸት ነው በቃ የሆነ ተገኘብን ማለት ነው። እንግዲህ ለምን ለኛ ራሱ ለምን ግልጽ አልተነገረንም? ለኛ ራሱ ጥያቄ ነው የሆነብን። እንዴት እንደዚህ ሊፈጠር ይችላል ብለን ተደናግጠን መሳሪያ ጥለን ወደዛ ገባን ወደ ጫካ። እኔ ትርጉሙ ምንም ግልጽ አልሆነልኝም። ኤርትራውን እንደማውቀው በፊት እኛም ሽራሮ ተቀመጥንበት ሰዓት እነሱ ነበር የምንጠብቀው ወደኛ እንዳይገቡብን ማለት ነው። እዛ ድንበር ነበር የምንጠብቀው ወደኛ እንዳይገቡ ስንጠብቅ ነበር። አሁን ግን የትግራይ ክልል ልዩ ኃይል ረበሻ ወይን ሰሜን እዝ ላይ ችግር ፈጠረ ሲባል ሰምተናል።
በዛ ሰዓት ራሱ ላይ እዛው ነው ያለን ያዘዙ አልተንቀሳቀስም እስከዚህ ድረስ ማለት ነው። እስከዛ ትናንትና ቀን ወደ ትግራይ ክልል አልተንቀሳቀስ ከሽራሮ ምናምን እንመጣለን። ያው ስንቅ ምናምን አቀብለን እዛ እንደ ስደተኛ ቁጭ ያሉት የተቸገሩት ይዘናቸው እንሄዳለን። እና አሁን ሽራሮ ላይ የተፈጠረው በጣም ኃይለኛ ግፍ ነው የተፈጠረው በኤርትራ ማለት ነው። እኛ አብይም አሁን ተመለሱ እንዳትገቡ ብል ያለውን በሚል ነው የሚያስተላልፈው ለኤርትራዎች። እኔ ኤርትራዎችም ብዙም አላቃቸውም፣ ግን ትናንትና ተዝናንት ወዲያ ስንመጣ ከሽሬ ወደዛ ኤርትራ ወታደር እንደሆኑ ነው የነገሩን። እንደዚህ ያለ ሬንጀር አሁን እንደዚህ ያለ ሬንጀር ለብሰዋል። እዛ ጫካው የበረሃ ላይ ቁጭ ብለዋል። እነኚህ ትግሬ ናቸው ወይስ ምንድናቸው ስንል እነሱ ኤርትራ ናቸው ይሉናል። ያው የሚያውቋቸው እዛ አካባቢ ነበሩ። ከዛ እኛ ምንም አላልን፣ ዝም ብለን ያለፍን። ለኛ ምንም አላሉም እነሱ፣ ዝም ብለን አልፈን መጣን ማለት ነው። እና ሽራሮ ላይ ተደረገው በጣም ለኛም ራሱ በጣም አሳዛኝ ነው። እኔ በፊት እንደማውቃ ሽራሮ ያን ያህል አይገባት ነበር፣ ግን ዝም ብሎ አለም እንዴት እንደገባ አላውቅም። በኤርትራ የተነሳ ሽራሮ ትንሽ ተጎድታለች ማለት ነው ከተማዋ። እኔ ድሮና አሁን በጣም ከባድ ነው ለመግለጽ ራሱ ይከብደኛል። ምክንያቱም ለትግራይ ክልል ህዝብ እና እንትን መደረግ አልነበረበትም። ቢያንስ እኛ አለና እኛ እስካለን ድረስ ኤርትራ መግባት አልነበረበትም የሚል ሀሳብ ነው ያለኝ። ምክንያቱም እንጃ ትግራይ ክልል እንደማውቀው ከሌላው ክልል የተሻለች ክልል ማለት ለመከላከያ ሰራዊት ራሱን ያህል እንደሚያስቡ ሽራሮ ላይ ነው ተምሬ ሄድኩት። እኔ ሽራሮ ላይ ብዙ ሰው ለመዝናናት ይወጣል፣ ይጠጣል፣ ይሰክራ ወድቆ እንኳን አንስቶ አልጋ ቤት አስገብቶ አስተኝቶ ነው የሚያሳድሩት ማለት ነው። ይህን ነበር የማውቀው። እኔ ብዙ ባልወጣም በጓደኞቻችን መብት ነው የማየው። እኔ በቅርብ ጊዜ ስለመጣሁ እኔ ስጀመር ወደዚህ ትግል የገባሁት በፍላጎት አይደለም። ከትምህርት ላይ ነው ሃይስኩል ላይ የተማርኩ አንስተው ይወሰዱኝ። ከዛ አንስተው ስራ ትሄዳላችሁ ምናምን ብለው ትምህርታችን ላይ አስተጓጉለው አነሱን። ወደዚህ ወጣሁ ማለት ነው። እስካሁን ድረስ እናቴን ራሱ አላገኘሁም። አሁን በዛ ሰዓት ያው እንደምማር ነበር የምታውቀው። ያው አሁን 1-2 አመት ከ2 አመት በላይ 3ኛ አመቴን እያስኩ ነው። እስካሁን አልተገናኘኋትም እናቴን ማለት ነው። እኔ ግን አሁን የንሳይ መውጫ በር ነው እየፈለኩ ያለሁት ድሮ ሲጀመር ማለት ነው። በቃ እኔ እንደዚህ ከሆነ ለማን ነው የምንጠብቀው? ለምን የራሳችን ህዝብ ይወጋ እንዴት እንቀመጣለን በሚል መውጫ መንገድ እየፈለኩ ነው። ግን በዚህ ሰዓት መውጫ መንገድ የለንም ሲጀመርኛ። በሁሉ ቦታ ኬላ ተፈጥሯል። በየቦታው በሁሉም ቦታ ረብሻ ስላለ በኦሮሚያ ክልልም ኦነግ የሚባል አለ። በየቦታው ረብሻ የተፈጠረ ስለሆነ ኬላ ላይ ያሳልፉልን ማለፊያ መንገድ ስላጣን ዝም ብለን ቁጭ ብለናል። በቃ አድርጉ ስንባል የምናደርገው፣ ሂዱ ስንባል እንሄዳለን፣ ተነሱ ስንባል እንነሳለን፣ ተዩ ስንባል እንነሳለን። በቃ ይሄን ያለን ጦሩ ምንም እንደዚህ ህዝቡ ጋር ሊዋጋ ፍላጎትም የለው። በጣም እያዘነ ያለው አብዛኛው ጦር አሁን ሚስትም ልጅም ያለው ትግራይ ክልል ውስጥ ነው። እዚህ ነበር ስለነበሩ ማለት ነው። አሁን ትናንትና ራሱ ስንመጣ ሚስቱን ከነ ልጅ እዚህ እንትና ላይ ሽሬ አግኝቷት በጣም ደስ እያለው ነበር የመጣው። እዛ አግኝቷት በቃ ስመለሳለሁ ብሎ ከኛ ጋር ነበር የመጣው። ግን እሷን አግኝቷት የደረሰተ ሰውን እሱ እዚህ ይሙት ይኑር አላውቅም፣ ከኛ ጋር ወደዚህ ይሄድ ነበር ማለት ነው። እና ጦሩ ተታች ያለ ጦር ምንም የሚያውቀው ነገር የለም። በጣም የተጸጸተ እንዴት ምን አይነት ውጊያ ነው እየተካሄደ ያለው ነው የሚለው ጥያቄ ነው ለኛ ራሱ። ለምን እንዴት ያለ ውጊያ ይነሳል? ለምን ቀስ ብሎ ወንጀለኛ ለምን አይጣራም? ለምን ይሄ አካሄድ ጥሩ አይደለም የሚል ሀሳብ ነው ያለው ጦሩ ማለት ነው። እኔ ለሰራዊቱ የማስተላልፈው ነገር ምንም ዞሮ ያው ራሱ ስለሚያውቅ ከላይ የሚመጣ መምሪያ ብቻ ዞሮ ከላይ ከመንግስታችን የሚመጣ መምሪያ ትክክል እንዳልሆነ ይሄን ማወቅ ያለበት ይመስለኛል፣ እንደኔ እንደራሴ ማለት ነው። ምክንያቱም ወይን እንደዚህ ችግር ስላለ እንደዚህ ያለ ሰዎች ችግር ስላለባቸው እንደዚህ መንገድ ላይ ጠብቋቸዋል እንኳን ብሎ አልነገረንም። ሰላም እንደወረደን የነገረን። ስለዚህ ማን እንዲጎዳ እንደሚፈልግ ራሱ ለኛ ግልጽ አይደለም። እኛ እንድንጎዳ ነው ወይስ እዚያ ትግራይ ህዝብ እንዲጎዳ ነው? ምን እንደው አላወቅንም ማለት ነው። ስለዚህ ሰራዊቱ ምን ብቻ ምን አውቃለሁ እኔ ለመግለጽ ራሱ ይከብደኛል። እንዴት አድርጌ እንደምናገር አላውቅም። ዞሮ ከኛ መማር አለበት ባጭሩ። ወይ ሁኔታውን ያየ ካዩት ሰዎች ውስጥ ከተረዱ ሰዎች ውስጥ መረዳት አለበት የሚል ሀሳብ አለኝ። አሁን የእናንተ ልዩ ኃይሎች የሚባሉት ብዙ ልጆች ተገደው እየሰሩ በሚዲያ ምናምን ስናያቸው እያለቀሱ ሲናገሩ እጅ የሰጡ በጣም ነው የሚያሳዝኑት። እያለቀሱ ደም እያለቀሱ የሚናገሩት ተገደን የገባ ነው። በቃ ለኛም ለከ እንደዛ ነው ማለት ይቻላል። የኛ ራሱ እኛም በመንግስት እንደምንሰራ ነበር የምናውቀው። ግን አሁን ስናይ ደግሞ አይደለም ማለት ይቻላል። ዝም ብሎ የማይሆን ቦታ ዝም ብሎ እንትን እየሰደደ ነው ማለት እንደ ስደተኛ ነው እየሰደደ ነው ያለው። ከማጋ እንደሚያዋጋ ራሱ እያወቅን አይደለም። እያዋጋን ያለው ከራሳችን ህዝብ ጋር ነው ማለት ነው። እኛ ለሀገራችን ብለን ከዳር ድንበሮች ጠላት እንዳይገባ ነበር እንደምንጠብቅ የምናውቀው። ከገባ ጀምሮ የተረዳሁትም እሱን ነበረ። ግን የተፈጸመው ሲባል በጣም ነበር ግራ ገባኝ። እኛን ሲዘን በቃ ዞሮ እኔ
በቃ እኔ ልዩ ኃይሎችን ብቻ ነው ምክንያቱም ቢያንገላቱን ይገሉናል ብለን እናስበው እነሱ ነው በመጀመሪያም እንትን ይፈጠር ተብሎ ተነግሯቸዋል። ልዩ ኃይሎች ትግሬዎች ናቸው የሚለው እሱ ነው ግልጽ አውቀናል። ያው በሚዲያ ራሱ ተገደስ ሲሰሩ የልዩ ኃይል ሬንጀር ለብሰው ሲሰሩ ሚዲያ ሲያስተላልፉ አይተናል። እኛ ዘዞ ለቆየ የሚዲያ ትንሽ ሚዲያ ነው ያለን እዛ ላይ ነው ያየን እኛ እንጂ እኛ አሁን በዝም ወደ በረሃ አገባባችን በቃ ቢያንስ ከልዩ ኃይል እናምጥ እንጂ ምን ሻውልና ሌላ ሰው ምንም ማረገን በሚል የፈለጉትን ያርጉ። ግን በዚህ ሄደን ከዚህ ወተን እዚህ ተከበብነው ሰው የኛ ሰው የትግራይ ክልል ህዝብ ወይንም ምንሽ አይደለም ብለን ለኛ ራሱ ግራ ገብቶን ሲቪል ለብሰው ነው ደግሞ የከበቡን። ከዛ ጥለን ወጣን ማለት ነው። መሳሪያችን እዛው ነው የጣልነው። መሳሪያ ይዘን አንጠልጠም ብለን ጥለን ወጣን። እንዳጋጣሚ እሱኛው አንድ ክላሽ ይዞ ነበር። ለሌሎቻችን መንገድ ላይ ተገናኘን። እኛ ራሱ በዛው በየቦታው ተሰራይተን ማለት ነው። ከዛ እዚህ ጋር ስንመጣ ጀስጡና ስንባል እንትኑ መሳሪያውን ጣልና አንስል ጥሎታን ማለት ነው። ልክ መሳሪያውን እንደጣለው ተኋላችን ተኩስ ተከፈተብን። ተኋላችን ተኩስ ሲከፈተብን ያው ወደፊታችን ሄድን ማለት ነው።